የእናቴን ቤት ለቅቄ ቤት ተከራይቼ ከወጣሁ ዛሬ ቀን አንተ አስጀምረኛልና አንተ አስጨርሰኝ። አሜን። አልጋዬን እያነጠፍኩ እግረ መንገዴን ላጤ ከሆንኩ በኋላ የገቡኝን ነገሮች ልንገራችሁ። ከዛሬዋ ቀን ጀምሮ የጧት ቀስቃሼ እናቴ ሳትሆን ችግሬ እንደሆነ ከቁርስ ብላ ከምሳ ብላ ወደ ቁርስ ስራ ምሳ ስራ እንድትሸጋገር በቃ ያለ ነገር ታዋቂ ነገር ያለ ማድረግ ደግሞ ከሰው በላይ መስራት እንዳለብኝ ሁሌ ጧት ስነሳ አባቴ ጠብቀኝ። ከዚህም ልረዳ የቻልኩት ነገር ላጤ የሚለው ቃል አጤ ወይንም ማጣት ከሚለው የአማርኛ መነሻ በትክክል ገልጾታል። ገረንን ፈጣሪያችንን እያመሰገንን ዳይዋን ቁርሳችንን እንቁላል እንሰራለን። ሽንኩርታችንን ጥደናል። እስከዛ ቲማቲማችንን እንከትፋለን። እንግዲህ እንደምታዩት የላጤ ብሎጋችን በጸጥ ሁኔታ እየተካሄደ ይገኛል። ሽንኩርታችንን ጥደናል። ቲማቲማችንን ከትፈናል። ሽንኩርቱ ሲበስል በመጠባበቅ ላይ እንገኛለን። አብራችሁ ቆዩ። አይላል እንግዲህ በቃ እንደ ስራ በስራ ነው። ላጤ ስትሆን ደስ የሚል ጉዳይ እግዚአብሔር አባቴ ግን ላይፈን ነው በቃ የሚመቸን ነገር ታረጋለህ። ቻሌንጃችን በስማ የሚገርም